ያረጋ እግሬ ነው እንደሚበላው ዛሬ ከኦሪዮ ጋር ነው ቆይታ የሚሆነን ወይ ተፈረካክቷል ወፍራም ነው ብዬ ጠብቄ ነበር ግን አያምርም ምስኪን ኧረ በስመ አብ ድሮ ህፃን ነን የምንበላው ሲያስጠላ በፒንኩ ስለሆነ ነው መሰለኝ ለውዝ ለውዝ በወተት አጥታ አጥናቃ ጥራ ካያ የሆነ ነገር ወፍራም አይቻልም እንደዚህ እንኳን ወፍራም አይደለም ይደርሳል እስቲ ነው ከቻሉ ሪ በጣም ጣፋጭ ነውና ደስ ይላል እኔ ጻሉኝ ማልወዳቸው ነገሮች አሉ ሰበላቸው ማይመቹኝ ጻሉኝ የሚጣፍጠኝ ብስኩት ላቭሊና አውበለድ ሁለቱን በጣም ካራሜላ ነው የምበለው ሁሌ ማር ካራሜላ ሁሌ ማር ነው ሌላም አሉ ግን ስማቸውን አላስታውስም ዶሳ ካራሜላ ሰበላ ስንታመም ዶሳ ካራሜላ ምላሴ ይላጣል ያጻልድ ምን ማን ነው ለጻም ብቻ የሰጠው አመጻኑኝ ማር ካሜራ ሁሌ በስኩት ላብሊና ቦለ ኦሮም በጻናቸው ያውቃል በቸኮሌቱ በፒንኩ ሳይሆን በብራውኑ ነው ማቀው ከዛ በጻነታችን ባርበር እንወድ ነበረ ከዛ ቴስቲ ሶያ አይደለም ቴስቲ ምን ይባላል ቀይ ከዛ
በቃ ሌሎቹ አይጣፍጡኝም። ያቀሽሉ እነሲ ለሰላቅም ሻይ አቺ ሻይ ማር ብርቱካን ነበር የምበላው በሕፃንነቴ። ለየት ያለ የዘጠናዎቹ ህፃናት ተብለው ምናምን ሲመጣ እኔን አያስታውሰኝም። ግራ ይገባኛል። ለየት ያልኩ ጂኒስ አሉ፣ ለየት ያሉ ፍጥረት ዩኒክ የሚባሉ ህፃናቶች አሉ። እንደዛ ላይ ማለት ነው። 92,000 ህፃን ነበርኩ። ሁለቱም ጋር ህፃን ነበርኩ። 90ዎቹ በጣም ህፃን እንጭ 2000 ህፃን ነኝ። 2000 ላይ ቲኔጀር ህፃንም ነኝ። ከ18 ዓመት በታችም ነኝ 2000 ላይ። ቆንጆ በዚህ መሀል ያለው ሰው 92,000 ነው የምንባለው። የሁለቱም ህፃን ነን። የ2000 ህፃን ነን፣ የ90 ህፃን ለአቅመ ማወቅ የደረሰ ህፃንና ላለማወቅ የደረሰ ህፃን 90 ላይ ላለማወቅ ህፃን ይባላል። አጣደፍኩት አታጣድፉኝ አላቅም ጥቁር ነገር ከየት ነው የመጣው? ዝም ብለን እንሞክረው። እዩ መደበላለቅ ወዳለው ከታመምኩኝ ታመምኩ። ወተቴ ውስጥ ምን አለ መሰላችሁ? ወተቴ ውስጥ ለውዝ አለው። ኧረ ቀጥኗል። ሊያስጠላችሁ ይችላል። የኢትዮጵያ ለውዝ ነው። ይሄ ለውዝ ነው። ፒና ባተር በጣም ነው የምወደው። አልናገርም። አብሮ መሌልታ በጣም ልዩ ፈጠራ ይሄ ተመችቶኛል። አንዳንዴ የማይሆን ስራ የሚጣፍጥ መስሎኝ የሰራኋቸው ነገሮች አይጣፍጡም። አንዳንዴ በጣም ቆንጆ ነገር እሰራለሁ። አሁን የዛሬው ለኔ ተመችቶኛል። እስቲ
ፒስ እኔ ግን ሞት ነው የሚገባኝ ብሏል። ልክ ግን ሲያስጠላ ወተቱ ነው። ስለሌለ ራሴ ነው ትንሽ መስታወት ትልቅ ነበረ መስታወቴ። ከተከራየሁበት ቤት ስወጣ ተሰበረ። ይታያል አይታየም እያልኩ እኮ ነው። ራስን በራስ ዘመቅረጽ ይልሃል። This is life baby። ፎሎ ሆስ ገባች ምግቤ ውስጥ እንደና ፎሎ ቲክቶኬንም ፎሎ ዩቲዩቤንም ፎሎ ያደርጋችሁ። ለዚህ ፈጠራ ለአንዳንዶቹ እኮ ላይስማማ ይችላል። እኔ እመጣላለሁ ከምግብ ሽንኩርት በጭራሽ ገንፎ እንደውም እኮ እበላለሁ፣ ግን ገብቶ ሆዴ ስለሚከብደኝ አልወደውም። ሽንኩርት ግን ጠላቴ ነው። ሽንኩርት ጠላቴን ያስታውከኛል። ሽንኩርት ህፃን እያለሁ ጭራሽ አነከም በቃ ይወጣል። አሁንም ይወጣል። ከበሰለ ግን አይወጣም። ድሮ ግን ህፃኑኝ በስሎም ይወጣል። እንብላ ታንተ ፈጠራ ስራችን ተሳክቶልናል። ኦኬ ቤቢ ላይቱን ቀንሻለሁ መሰለኝ። አቤት ምን ቅቤን አልከኝ? አዎ ዋው ወተቱ ግን ቀጭን ነው። ሾላ ጥሩ ነው ይባል ነበር። በጣም ቀጠነ። ሆዴ ሞላ። እግዚአብሔር በአንድ ብስኩት ሆዴ ሞላ። ስንት ቀረ? 1 2 አልቆጠርኩትም ስንት እንደሚይዝ በእናታችሁ። ዝም ብዬ ነው የበላሁት። ማስቶማክ ፉል። ለዛሬ ነበረኝ የመብላት ፕሮግራሜ ነበረ። ቲክቶክ ላይ አጠር አድርጌ ለቀዋለሁ። ሙሉን ደግሞ ዩቲዩብ ላይ ለቀዋለሁ ማለት ነው። እያያችሁ ሰብስክራይብ ላይክ ያረጋችሁ። ቲክቶኬንም ፎሎ ያረጋችሁ። ፎሎ ቀንሷል። ፎሎ የሚለው አሁን ይሄንን ማለት ነው። ለክደ ነው አልጨረስኩትም። ትንሽ ቆይቼ ደግሞ ሆዴ ሲቀንስ እንትን ነው። ለውዝ ግን ይለያያል። አንዳንዱ ይሄ ቢጫ ነው፣ ብራውን አለ ገር ይለኛል። ብራውን መስሎ ነበር የገዛሁት፣ ግን ለውዝ ይጣፍጣል። ኤነርጂ ስላለው እቺን ማለት ነው ቁጥር 20 አሳይ ታጋማን ከሌላ ስለልኝ ይሄንን እዚህ ጋር አስቀምጠዋለን። ለውዝ ይሄንን ከደን አስቀምጠናል። በረሮ አስቸግሮኛል እዚህ ውስጥ ራሱ እየገባ። ስለዚህ እቺን ክድን ጥሩ መጠጫለች፣ ታምራለች። ወድጃታለሁ እግዚአብሔርን። ሌላም ሙዚቃ ከፍቼ ልስማ እንዴ?
በሙዚቃ ልዝናና ወይስ ጨረስኩኝ? ምንድን ነው ያስጠላሽ ብትል ልብስ መልበስ ነው ያስጠላኝ በዚህ ምድር ላይ። በቃ መልበስ አሁን ያለሁበት ሰዓት መልበስ ያስጠላኛል። ምንድን ነው ቆይ እንዴት እንደነበርኩኝ አለባበሴን እናየዋለን። አለባበሴ ምን ይመስላል? ይሄን ፊትነስ በእኔ አጠባጥቤበታለሁ። ይሄ በቃ ወፍሬ ጠበበኝ። ይኸው ሲንቆል ልቆልፈው እንደዚህ አልነበረም። እግዚአብሔር ለዚህ ነው ምግብ መቀነስ አለብኝ። እስቲ ታያለሁ።
ቦክስ እያነበርኩ ሰብስክራይብ የዛሬ የቤት ውሎ በትንሽ ብቻ ይሄ የሚገርም ሰብስክራይብ ላይክ ሼር ኮሜንት ማለት ይቻላል። እንግዲህ ልተኛ ነው። ይሄው በቃ እየተኛው ታፋዬ ምን እንደሚያክል ወፍሯል። በስመ አብ ወልድ። እኔ እኮ ቀጭን ከ53 ኪሎ 73 ከ73 ባንዴው 99 የገባው ሴትዮ ወይኔ ወይኔ አስፎ ወይኔ ሰዎች ወይኔ በጣም ፍራም ወይ በስመ አብ። በዚህ ስንፍናዬ አሁን እንዴት ነው ስፖርት ምን ይሄው ምን እንደሚያክል ውፍረት። በስመ አብ ወልድ ቅዱስ። እስቲ ስንት ቦታ ተከፋፈልኩ። እንደውም እቺ እንትን ነው የምትሆነው እንትን እናረጋታለን ቲም ላይ። ወይኔ እጄ ራሱ ምን አክሏል። አረ ሊዲያ በጣም ወፍራ ተቀይራለች ቢባል እኔ አምናለሁ። አሁን ነጠፍ ታደርጉና የፊልም ሰዓት ነው። ኦር ቲክቶክ ላይ የምፈልጋቸውን ነገሮች አያለው ማለት ነው። ኦኬ ታይኒስ ቲክቶክ የማየት ስለዚህ በዚሁ አሁን የምር እንሰነባበታለን። ተኝቼ ዩቲዩብን አያለው ቲክቶኬን አያለው። ድሮ ቢሆን ስራ ነበረኝ፣ ትንሽዬ ስራ ነበረችኝና ማለት ነው አቋረጥኳት። አቤት ጥቂት ጊዜ እኮ ነው የሰራሁት። ተማሪ ነበርኩ። እዛ ትምህርቴን አቋረጡ። ከዛ በኋላ ስራ የራሴን ቢዝነስ ጀመርኩ። ከዛ በኋላ እሱ ሲደክመኝ አቋርጬ ቤት መተኛት ጀመርኩ። ምንድን ነው ታውቃላችሁ? ልቤን ያመኛል። በቃ መንቀሳቀስ አቃተኝ። ገና ማለት ለእርጅና ገና ነኝ፣ ግን ህፃን ልጅ አይደለሁም። ለእርጅና ግን በጣም ገና ነኝ። ገና እርጅና ላይ ገና በጣም ገና ነኝ። ገና ህፃን ልጅ አይደለሁም። አምነው አማደልት ኡፋይ ድሮ ልጅ ሆኜ አደልት አላቅም ነበረ። ብዙ ጊዜ ሲባል ሰማለሁ። አደልት ማለት ትልቅ ሰው ማለት ነው። ለአቅመ አዳም የደረሰ ማለት ነው። አማሪ አሁን አንደርስታንድ አደረኩት እላችኋለሁ። አደልት ግን ከስንት ከ25 ዓመት በላይ ነው የሚሆነው፣ ኦር ከ18 ዓመት በላይ ሞር ከ24 ዓመት በላይ ይመስለኛል። በጣም ሞር አደልት። ግን ሌላ ሀገር 18 ከሞላሽ አደልት ነሽ። ነጮች እርሊ ነው አደልት የሚሆኑት። መጋረጃዬን ልጋርላት፣ ብርሃን እናጠፋለን። the darkest time ሙቪ ስታይ እንደዚህ ዳርከስ ባይ see you next time ነው የሚባለው። እንግሊዘኛ እንግዲህ እያጠናን ነው። ድሮም ፈራ ነበረ፣ አሁን ፍርሃት ሲለቀን ባይ